ለእስራኤል የአየር ጥቃት በሚሳኤል ዝናብ ምላሽ ሰጥታለች። See it right there. Iran bombarding Israel, the cities of Tel Aviv and Jerusalem getting ቴል አቪቭ እና ኢየሩሳሌም ከተሞች የዚሁ ጥቃት ኢላማ ሆነው አምሽተዋል። rising from buildings in Tel Aviv. Israeli military says dozens of missiles were detected. Now this comes one day after Israel launched a wide-scale attack on Iran. በእስራኤል ድንገተኛ አየር ጥቃትና በከፍተኛ ወታደራዊ አመራሮቿ ግድያ ክፉኛ ተደናግጣና ግራ ተጋብታ የነበረችው ኢራን ምሽቱን ለእስራኤል ጥቃት ምላሾችን መስጠት ጀምራለች። ምላሹ የባሊስቲክ ሚሳኤሎች ጥቃት ነው። የኢራን ባሊስቲክ ሚሳኤሎች የእስራኤልን የሚሳኤል መከላከያዎች በመጣስ በቴል አቪቭ ላይ ከፍተኛ ፍንዳታዎችን ሲያደርሱ ታይተዋል። የእስራኤል ዋና ከተማ ቴል አቪቭ በፍንዳታዎች ስትናጥ በጭስም ስትታፈን አምሽታለች። አምቡላንሶች ሲራወጡ የማስጠንቀቂያ ደወሎችን በየአቅጣጫው ሲሰሙ ነበር። ሰማዩን የቀዘፉት የኢራን ሚሳኤሎች አንዳንዶቹ የእስራኤልን የሚሳኤል መከላከያ ጋሻ አልፈው በቴል አቪቭ እምብርት ላይ ሲያርፉም ታይተዋል። ምሽቱ ለእስራኤል የነውጥና የምጥ ምሽት ነበር። ኢራን እስራኤልን በሚሳኤል ለመደብደብ የተጠቀመችው የጥቃት አካሄድ በአንድ ጊዜ በርካታ ሚሳኤሎችን ማስወንጨፍን ነው። ይህም የተደረገው የብረት ካባ የሚባለውን የእስራኤል አይረን ዶም የሚሳኤል መከላከያ ጋሻን በከፍተኛ መጨናነቅ ውስጥ በመክተት ኢላማን ለመምታት ነው። በዚህም ኢራን ከ150 በላይ ሚሳኤሎችን በአንድ ጊዜ ወደ እስራኤል የተኮሰች መሆኑን መረጃዎች ያመለክታሉ። እነዚህን በአንድ ጊዜ ከኢራን የተተኮሱትን ሚሳኤሎች የእስራኤል ጸረ ሚሳኤል እየተከታተሉ ማክሸፍ አልቻሉ። ኢራን እንዳሰበችው በአንድ ጊዜ አየሩን በአጥለቅላቂ ሚሳኤሎች ስለሞላቻቸው የእስራኤል አይረን ዶም የሚሳኤል መከላከያ የቱን ይዞ የትኛውን ምን እንደሚያደርግ ከፍተኛ መጨናነቅ ውስጥ ገብቶም ነው የታየው። በዚሁ የሰማይ ላይ ሚሳኤሎች ትንቅንቅ ውስጥም እስራኤል በርካቶቹን የኢራን ባሊስቲክ ሚሳኤሎች አየር ላይ እየተቀበለች ባሉበት ስታመክት፣ የተወሰኑት ደግሞ የሚሳኤል መከላከያን ጥሰው በመግባት በቴል አቪቭ እምብርት ላይ ሲያርፉ ታይተዋል። በዚያው ሰዓት በመቶዎች የሚቆጠሩ የእስራኤል ጀቶች በጥልቀት ወደ ኢራን ግዛቶች በመግባት ሁለተኛውን ዙሪያ አየር ድብደባዎች እያካሄዱ ነበር። በዚሁ ድብደባ የጥቃት ኢላማ በሆኑት የኒኩሌር የምርምር ማዕከላት የኒኩሌር ጨረሮች ሊያፈተልኩ ይችላሉ የሚል ስጋትን አሳድሯል። ዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ነገር እንዳይበላሽ ተረጋጉ እያለ ይገኛል። ከዚህ ስጋት በመለስ ግን አሁን አንድ ነገር እርግጥ ሆኗል።